አይቻታለሁ ዩቲዩብ ላይ እና ብዙ እንትን አላደርግም፣ ግን እጅግ በጣም ነው ደስ ያለኝ። ሰለምቴን የሚመስል ፊት አለሁላትም። ብዙ ጊዜ ወደ እስልምና ሲገቡ ልጆች ወንድሞች ኢሚዲየትሊ ነው የሚቀየሩት። ታላቅ ሁላችንም የምናየው ነገር አለና ወላሂ ሆነ በቃ ፊቷ ላይ መሆኑ ስና ምን ያህል ፓወርፉል ነው። በዚህ ልክ ሰዎች ወደ ቅጽበት መቀየር ይችላል እያልኩኝ እያሰብኩኝ ነበርና እጅግ በጣም ደስ ያለ ዋላክ ለሁላችንም አላህ ጽናቱን ይስጠን። ከሁሉም ኺታም አይደለም የሚያሳስበው በጣም የሚለው እኔ ቶሎ የሆነ ሰው ሰለመ ሲባል ያ አላህ በቃ አጽናኝ ኮሜንት እንኳን አልጽፍም ብዙም አልከታተልም፣ ግን ከጻፍኩም ያብኛል ሞተን ያጽናን ነው ብለውና ጽናት ነው ትልቁ ነገር፣ ተባት ነው። ታውቁ ረበከ حتى ياتيك اليقين حتى الرسول صلى الله عليه وسلم ተባለና ጋራንቲድ አይደለም ምን ኮፈስበት ነገር የለም። በዚህ መንገድ አላህ በመረጠው በላ ኢላሃ ኢላላህ ሰላም ሌሎችን የሚመጡትን አዲሶችንም ሁሉንም ጽናት ሰጥቶ ኪታቦችን በላ ኢላሃ ኢላላህ እንዲሆን ያከለልን የሚለው በጣም ደስ ብሎናል። አመሰግናለሁ። አብዛኛው ሁላችን ጀነት ምን ይሻላል ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ብዙ እህቶቼን በማየቴ በጣም ደስተኛ ነኝ። አዲስ ዓለም ታይ ይባላል ለማታውቁኝ፣ ሰለምቴታችሁ ነኝ። ወደ እስልምና ከመጣሁ ወደ 8 ወር አካባቢ ነው እና በጣም ኩሩ ሙስሊም ነኝ ባይዘውና በሴትነቴ እኮራለሁ። በእስልምናዬም በሰጠኝ ነገሮች ባለችኝ ዕውቀት ሰዎች ጋር ለማድረስ እንጥራለን ከሌላ ወንድሞቻችን ጋር በመሆን ዛሬ እናንተ እኔን አክብራችሁ ስጠሩኝ በመገኘቴ እኔ አላህን አመሰግናለሁ። ቢኮዝ እንደዚህ ደምቃችሁ ሳያችሁ ኩራት ነው የተሰማኝ። ከዛ ለካ ብዙ ነን ትንሽም አይደለንም። ሁለት ነገሮችን ለመናገር ያህል አንደኛው ያው እንደዚህ ያለበሰን እስልምና አልহামዱሊላህ ላለሰጠን ውቦች ናችሁ ሴቶች፣ በጣም ነው የምታምሩት። ሁለተኛ ደረጃ በራሴ ኤክስፒሪየንስ እስልምና ውስጥ ከመጣሁኝ ያው ስትራግሎች ቢኖሩትም እንኳን ከፍታና ዝቅታ ማለት ሴትነቴን ኤምብሬስ እንዳደርግ ያደረገኝ እስልምና ነው። አሰ ሙስሊም ወመን ሂጃብ ለመልበስ ህይወትን ለመኖር ከሌላ ኮሚኒቲ የመጣን እንደመሆናችን ትንሽ ስትራግሎች ቢኖሩትም እንኳን ትንሽ ዕውቀት ሲጨመርበት እኔ አይ ዶንት ኖ አላህ ሁሉን አዋቂ መሆኑን የሚያሳይ ነው። የዓለም ፈተና ብዙዎቻችሁ አም ሹር ዲፕሬሽን ውስጥ ሙስሊሞች ሴቶች እንደማይጠቁ ማወቅ ራሱ ትልቅ ነገር ነው። ቢኮዝ ቦዲ ሼሚንግ የለም። እንደዚህ ሞልተን ለብሰን ስንወጣ በበፊት ከነበርንበት የተራቆተ አለባበስ ወይንም ደግሞ ከተገላለጠ ማንነት ሪሰርችን ማየት ትችላላችሁ። እስልምና አላህ አዋቂ ነው ስንል እኛ ኢሞሽናሊ ኢንቨስትድ የሆነን ኢሞሽናችን ነው ትሪገር የሚያነው። ያ ኢሞሽናችን ደግሞ ከሰውነታችን ጋር ካለባበሳችን ጋር ከተለያየ ነገሮቻችን ጋር ትሪገር ይደረጋል። ያ ማለት ኮምፒቲሽን ውስጥ እንገባለን ከሌላ እንስቶች ጋር አኗኗራችንን ህይወታችንን ቶሎ የመሰበር እድላችን እዛ ላይ ቤዝ ያደረገ ስለሆነ ዋናው ትልቁ ነገር እስልምናን ጅልባብ ስትለብሱ ሞር ኢንሻአላህ አላህ ለኒቃብም ያብቃን ሞር ለሚያደርጉት ከዲፕሬሽን ሞር የራቁ ናቸው ይላል ሪሰርቹ። ቢኮዝ ያ የተራቆተ ሲሆን ቦዲ በዚህ ጋር ሆነ አቋሚ ያላማረም ፊገሪ በዚህ ሆኖ ምናምን የሚለው ነገር ኤሊሚኔት አድርጎ አትሊስት ወደ ሰፋ ያለው ሌላኛው አስተሳሰብ ማደግ ስለሚቻል ያ ደግሞ ኮሚኒቲ ቢልዲንግ ላይ ነው። ሁለተኛው ኮሚኒቲ ቢልዲንግ ማለት ባሎቻችሁን ሊሆን ይችላል ቤተሰቦቻችሁ ላይ ልጆቻችሁ አስተዳደግ ላይ ሌላ ነገር ፎከስ ኢንቨስት እናደርግበት cuz it's all about ኤነርጂያችንን በሰበሰብነው ልክ ስለሚሆን ማለት ነው። ያ ኤነርጂ ደግሞ ጥሩ ቦታ ኢንቨስት ከተደረገ እንግዲህ ኢንሻአላህ ንያችሁን ካስተካከላችሁና የምትሉት እናንተ ጋር ዳት ከልባችሁ የመጣው ነገር ከኤነርጂያችሁ ጋር ስለሚጣጣም ቆንጆ አውትካም ይኖራልና የሚቀጥለው ኢንሻአላህ ከናንተ ጋር ሆነን ስትሮንገር ቤተር የሆነ ኮሚኒቲ በእስልምና ውስጥ እንደማይ ገና ተማሪ ነኝ እንደምታስተምሩኝ አልጠራጠርም። መጪው ብሩህ እንደሚሆን ይታየኛል ለኔና ከናንተ ጋር እንደሚያያሳስበው ደግሞ አይ ቲንክ የተሻሉ ልጆችን ቤተሰቦችን እንደምናሳድግ ተስፋ አለኝ። አብረን እንሄዳለን ኢንሻአላህ። ግን ለዛሬው ስለተዋወቅኳችሁ ስላየኋችሁ አትሊስት እንደዚህ እድለኝነት ይሰማኛልና አላህን አመሰግናለሁ። ሰላም አለይኩም ወራህመቱላሂ